እሰይ እሰይ የዛሬ ዓመት ያድርስልን። እስቲ መምህራን ተናል አንተ ይሄም እኮ ሰፋ ቢያደርጉት ጥሩ ነበር። ፍንፍን አለባቸው።
ወደዛው ነው። ኧረ በስመ አብ አልመጣም። ሲመጣ ያው እዛ ጋር ያስታውቃል።
እስቲ እናማት በስመ አብ በሉ እስቲ እናቶች እንዲሁም ወጣቶች ሕፃናትም ጨምሮ እግዚአብሔር ፍጹም ሰላም እንደምን ዋላችሁ? ይህ ድምፅ ለቅዱስ ጊዮርጊስ በዓል የመጣ ድምፅ አይደለም፣ ያንሳል። እንደምን ዋላችሁ?
አሜን። በቸርነቱና በምሕረቱ የረዳን የሰበሰበን እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር የእኛም አምላካችን የድንግል ማርያም ልጅ ኢየሱስ ክርስቶስ ስለማይነገር ስጦታ ሁሉ ስሙ በድጋሚ የከበረና የተመሰገነ ይሁን። እንኳን አደረሳችሁ። እስቲ በልጣ በጭብጨባ ባላችሁ እግዚአብሔር ይመስገን። ይሄ ያንሰዋል እግዚአብሔር ክብር። እኛ መድረሳችን በእኛ ጉልበትና አይደለም፣ በእግዚአብሔር ፍቃድ ነው። ትላንትና ተመኝተው ያልመጡ ነገር ግን እዚህ ቦታ ላይ ፈልገው ታመው የተኙ በአልጋ ላይ ያሉ ማመስገን ያልቻሉ፣ እኛ ግን ጤና ተሰጥቶን እንድናመሰግነው የረዳን የፈቀደልን የድንግል ማርያም ልጅ አምላካችን መድኃኒታችን መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። እሺ እንግዲህ ያው መብራት እየተቆራረጠ አስቸግሯል። እዚህ ቦታ ላይ ይህ ትልቅ ገዳም፣ ይህ ትልቅ ስፍራ በእውነት በእንዲህ አይነት ትንሽ ምክንያት ነገሮች ሲስተጓጉሉ ያሳዝናል። ሁላችሁም ባለአደራ ናችሁና ይህን ነገር በጥያቄ ምልክት ጭንቅላታችሁ ውስጥ ያዙበት። በኋላ ላይ እንመለሳለን። አሁን መርሐ ግብራችንን አጠር አድርገን ነው የምናቀርብላችሁ። በእውነት ደክሟችኋል። ረዥም መንገድ ነው የመጣችሁት። በረከትን የሚሰጥ ማን ነው? ነገሩኝ እንጂ እርቧችኋል? ጊዮርጊስን በሉኝ እስቲ። ኧረ በምክንያት ጥሩት። ጊዮርጊስን አራባችሁ? ጉልበት የሚሰጥ ማን ነው? እስቲ ልበላችሁ፣ አመስግኑ። በቃ ቢደክመንም መጣ ነው ክብራችንን አሳልፈን። እዚህ ውስጥ ባለጸጋ ይኖራል፣ ሀብታም፣ ድሃ፣ ቀይ፣ ጥቁር የለም። ዛሬ ሁሉም የማን ነው? አምላክ ነው የምትናገሩት የማን ነው? ሁሉም ሰው ዛሬ የእግዚአብሔር ነን። ዛሬ ለእግዚአብሔር ክብር ነው የምንቆመው፣ ለምስጋና ለእልልታ፣ በእውነት ለውዳሴ ነው የምንቆመው። አባቶቻችን ረጅም መንገድ ታቦተ ሕጉን ተሸክመው መጥተዋል። እነሱ ከኛ በላይ ይደክማቸዋል። የተሸከሙትን ደግሞ እናንተ ታቁታላችሁ። እኛ እጅና እግራችንን ነው ይዘን የመጣ ነው። እሳት ነው የተሸከሙት። እነሱ ይደክማሉ። ከእነሱ በላይ የሚደክም የለም። ስለዚህ ከአባቶቻችን በረከት እንድናገኝ ጥቂቷን ደቂቃ ተረጋግተን እንቀመጣለን። ዛሬ የመጣንበትን ሀሳብና ዓላማ በጥቂት ደቂቃ ውስጥ እንሰማለን። ገበሬ መሬት ያርሳል፣ ይኮተኩታል፣ መሬት ያለማል፣ አፈሩን ያለሰልሳል ዘር ለመዝራት። ነገር ግን መሬቱን ካስተካከለ በኋላ ከሰማይ ምን ይጠብቃል? አቤት! ዝናብ ያላገኘ መሬት እህል አያበቅልም። በሰው ልጅ ልብ ውስጥ የእግዚአብሔር ቃል ካልተዘራ መብቀል ማደግ አንችልም። የመጣንበትን ዓላማና ሐሳብ እንዳንሄድ በዙሪያው ምስጋና የምታቀርቡ ብዙ ሰዎች አላችሁ። አንድ ጊዜ ምስጋናችሁን አቁሙ። ጥላ የምታዞሩ ሰዎች አላችሁ። አንድ ጊዜ ጥላችሁን አቁሙ። ለሁሉ ምን አለው? ጊዜ አለው። በጊዜውና በሰዓቱ ይደርሳል። አንድም ሰው እንዳይል ብዙ አናቆያችሁ። ስለዚህ ዛሬ የመጣንበትን ሐሳብና ዓላማ በጥቂት ደቂቃ ውስጥ ክቡር አባታችን መምህራችን የዕለቱን ትምህርት ያስተምሩናል። የብሉያትና የአዲሳት መምህር የሆኑት የዚሁ የቦታው አገልጋይ ታላቅ አባት ናቸው። ብዙ ልጆችን ያፈሩ ያወጡ። በእውነት ከሳቸው በፊትም የነበረው ሕይወት ቦታው ይሄ ነው። ሰዎችን ማፍራት ነው፣ ማሳደግ ነው፣ ማብቀል ነው። ዲማ ሲባል ሰምታችኋል፣ ታውቃላችሁ። ትላልቅ ሊቃውንት ያሉበት፣ ትላልቅ ሊቃውንት የተማሩ አባቶች የሚወጡበት ስፍራ ነው። እናንተ ዲማ ላይ ስለኖራችሁ፣ እናንተ ቢቸና ላይ ስለኖራችሁ እድለኞች ናችሁ። የእነዚህ አባቶች ልጆች ናችሁ። አመስግኗቸው ባካችሁ፣ ወደባካችሁ አመስግኗቸው። ልጅ ያለ አባት አያምርበትም። እጅ ያለ ጣት እንደማያምርበት ሁሉ አባቶቻችን ካህናት ከሌሉ አያምሩብንም። ባዶነን። እነሱን ከኛ ጋር እግዚአብሔር አድርጎ እያሳደገን ነው። ዛሬም በእውቀት ብዙዎችን የሚያውቁ አባቶች አሉ። ይህ ቦታ ዩኒቨርሲቲ ነው። ይህ ቦታ ትልቅ ላይብረሪ ነው። ብዙዎች የሚማሩበት፣ ብዙዎች የሚድኑበት ስፍራ ነው። ስለዚህ ከቦታው የበቀሉ ታላቅ የመጽሐፍ መምህር አባት ናቸው። እሺ መምህር ክበር ያው ያስተምሩናል የዕለቱን ትምህርት በተረጋጋ ሁኔታ እንደው በማርያም ዓላማውና ሐሳቡ የቤተ ክርስቲያን ሁልጊዜም ቢሆን ይሄ ነው። ታቦት ሲወጣ ሰዎች ትምህርት እንዲማሩ እንዲሁም ደግሞ እንዲባረኩ ነው ታቦቱ የሚወጣው፣ ለሌላ ነገር አይደለም። ስለዚህ ቃሉን ሳሰሙ እንዳትሄዱ፣ ተረጋግታችሁ ባለው ደቂቃ
እግዚአብሔርን አመስግናችሁ ቃሉን ሰምታችሁ ነው የምትሄዱት። ለጥቂት ደቂቃ ከእርሳቸው ጋር እንቆያለን። የዕለቱን ትምህርት ወደሚያስተምሩን መምህራችን ወስዳችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ይትባረክ እግዚአብሔር አምላክ አበዊነ ዘአብጽሐነ እስከዛቲ ሰዓት። የተከበረው አባታችን የዚህ የታላቁ ገዳም ለብዙ ዓመታት ለብዙ ጊዜያት ያህል ታላቁን ፈለገ ሊቃውንት የሐዲስ ኪዳንና የፍትሐ ነገሥት መምህር ሆነው ሲያገለግሉ የቆዩ በመቀጠል ክቡር አባታችን መላከ ፀሐይ ወልደ ትንሣኤ የባህር ዳር ሀገረ ስብከት ቅዱስ ጊዮርጊስ ፈለገ ገነት ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ መምህራችን መምህር ናሁሰናይ የዚህ ታላቁ ገዳም የፈለገ ሊቃውንት የሐዲስና የፍትሐ ነገሥት ጉባኤ ቤት መምህር፣ ሌሎችም አባቶች እንደማድረጋችሁ ምዕመናንና ምዕመናት ሕፃናት ጭምር ባሰባሰቡን በእግዚአብሔር ስም እንደምን አረፈዳችሁ፣ እንደምን አደረሳችሁ። አባታችን እግዚአብሔር እንደሱ ምሕረትና ይቅርታ አሰባስቦ ለቅዱስ ጊዮርጊስ ዓመታዊ በዓል መታሰቢያ ያደረሰን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። አትለይምና እማምላክ ወላዲተ አምላክ እናታችን ቅድስት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። የኢትዮጵያ ገበዝ ኢትዮጵያን ነፃነቷን ያወጀላት ገበዘ ኢትዮጵያ ቅዱስ ጊዮርጊስ ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። እግዚአብሔርን አመስግኑት። ብዙ አልቆይም፣ ያው የተወሰነ ደቂቃ ነው። እንግዲህ አባቶች አይናማ ሊቃውንት ሌሎች አሉ፣ ያው የታዘዝኩትን ለመፈጸም ያህል ነው። ዛምነኒ በቅድመ ሰብ አነኒ አምኖ በቅድማዊ ዘበሰማያት። በሰው ፊት ሳያፍር ሳይፈራ ያመነኝን በአባቴ ፊት ልጄ ወዳጄ እለዋለሁ አምነዋለሁ ይላል የትምህርታችን መነሻ የማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ የምናገኘው ኃይለ ቃል ነው። ይህን ቃል የተናገረው ባለቤቱ መድኃኒታችን ኢየሱስ ክርስቶስ ነው። በሰው ፊት ሳይፈራ ሳያፍር ያመነኝን በአባቴ በሰማያዊ አባቴ በእግዚአብሔር አብ ፊት በባሕርይ ሕይወቴ በመንፈስ ቅዱስ ፊት በእኔም ፊት ልጄ ወዳጄ እለዋለሁ ብሎ ተናግሯል። እንግዲህ አንቀጽ ለሐዋርያት በሌላም መልኩ አንቀጸ ሰማዕታት ተብሎ የሚጠራ የወንጌል ክፍል ነው። እንግዲህ ከ16 ቁጥር ጀምረን ስናነብ ጌታችን መድኃኒታችን ኢየሱስ ክርስቶስ በጎችን በተኩላ መካከል እንዲልኳቸው፣ እንዲሰዷቸው፣ እንዲያሰማሯቸው እናንተንም በመናፍቃን በአሕዛብ በመኳንንቱ ፊት እልካችኋለሁኝ። ስለዚህ የዋህ ሁኑ፣ እንደ እባብም ብልህ ሁኑ እያለ ሲያስተምራቸው ከቆየ በኋላ እንግዲህ ምንድን ያላቸው? በሰው ፊት ሳይፈራ ሳያፍር ልጄ ወዳጄ ያለኝን ያመነኝን እኔ ልጄ ወዳጄ እለዋለሁ ብሏል። እንግዲህ ቅዱስ ጊዮርጊስ እንደዚህ ከተባሉት ሰዎች መካከል ቅዱሳን መካከል ሰማዕታት መካከል አንዱ ቅዱስ ጊዮርጊስ ነው። በወጣትነት ዘመኑ የሰሎሞንን ቃል አስታውሶ ሰሎሞን በሕፃንነት በጎልማሳነት ወራት ፈጣሪን አስብ ይላል። ፀሐይ ሳትጨልም ዘመን ሳያልፍ ፈጣሪን አስብ ይላል እና ያንን ቃል አስታውሶ ቅዱስ ጊዮርጊስ በወጣትነት ዘመኑ እግዚአብሔርን አገልግሏል። እግዚአብሔርን አገልግሎ አክሊልን ተቀዳጅቶ እኛን እንዲያማልድ እኛን እንዲጠብቅ ቅዱስ ጊዮርጊስ ተሾሟል። በተለየ መልኩ ደግሞ ለኢትዮጵያ እውነት ለመናገር
ኢትዮጵያ ቅዱስ ጊዮርጊስና አባታችን አቡነ ገብረ መንፈስ ቅዱስ ባይኖሩ ድንግል ማርያም ባትኖር እስካሁን ትጠፋ ነበረ። እንደኛ መከፋፈል፣ እንደኛ በደል እስካሁን ትጠፋ ነበረ። ነገር ግን ቅዱስ ጊዮርጊስ ጣሊያንን አሳፍሮ የሰደደ ዛሬም ጠላቶቻችንን እያሳፈረልን እየጠበቀልን ያለ እሱ ነው። በተለየ መልኩ ደግሞ ይህን ቦታ ዕለት በዕለት እየጠበቀው ያለ ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ነው። ስለዚህ ቅዱስ ጊዮርጊስ እግዚአብሔርን አገልግሎ በወጣትነት ዘመኑ ለ7 ዓመታት የሚገርማችሁ ነገር ቅዱስ ጊዮርጊስን እንዲሾሙት እንዲሸልሙት ነገስታቱ ንጉሱ ዱድያኖስ ብዙ ብሎታል። ብዙ ለማታለል ሞክሯል። ነገር ግን አልሆነለትም። ቅዱስ ጊዮርጊስ እኔ የሰማያዊ የክርስቶስ ሰማያዊ ወታደር እንጂ ምድራዊ ወታደር አይደለሁም ምን ያለ እኔ ሰማያዊ ወታደር እንጂ ምድራዊ ወታደር አይደለሁም። እኔ ምድራዊ ሙሽራ አይደለሁም፣ የክርስቶስ ሙሽራ ነኝ ነው ያለ። እኔ የክርስቶስ ወታደር ነኝ ያለ። ስለዚህ በዚህ መልኩ ቅዱስ ጊዮርጊስ ለ7 ዓመታት ያህል ተጋድሏል። ብዙም ታሪክ መተረክ ያው ሁላችንም ስለምናውቀው ሰዓትም ስለሚያጠር ነው። ሰባ ነገስታትን ያሳፈረ በሰባ ነገስታት ፊት ሳይፈራ ሳያፍር የተናገረ ቅዱስ ጊዮርጊስ 70 ነገስታትን ያሳፈረ ዱድያኖስን አፉን ያስያዘ ያስጨበጠ ቅዱስ ጊዮርጊስ ዛሬም ይህን ቦታ እየጠበቀ ያለ ሀገራችን ኢትዮጵያን እየጠበቀ ያለ ማን ነው ቢባል ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ነው። ስለዚህ ሀገራችንን እንዲጠብቅልን እኛ በአማላጅነቱ አምነን ይህን ቦታ ብዙ የጎደሉት ነገሮች አሉ፣ እነሱን እኛ በጎደለ መምላት ይጠበቅብናል። የኢትዮጵያ እምብርት እንኳን የጎጃም የኢትዮጵያ እምብርት ድማ ቅዱስ ጊዮርጊስ ነው። ድማ ቅዱስ ጊዮርጊስ ነው። ሌሎች ሰዎች ግን ድማ ቅዱስ ጊዮርጊስን እንደ ጠላት የሚያዩት ሰዎች አሉ። እሱ እኮ ምን ጊዜም ቢሆን ዲያብሎስ መልካም ስራ አስቦ አያውቅም። መልካም ቦታዎችን ለማጥፋት መልካም የሚሰሩትን ለማጥፋት ሲጥር ነው የሚኖረው ዲያብሎስ። ስለዚህ በእነሱ አድሮ ዲያብሎስን ዛሬ ይህን ቦታ ለማጥፋት ሲፈትን በሰዎች እያደረ ሲፈትነው ይኖራል። ለዚህ ጠባቂው ማን ነው? ቅዱስ ጊዮርጊስ ነው። እኛ ጠብቀነው አይደለም። ስለዚህ መንቃት ያስፈልጋል። ነቅቶ መጠበቅ፣ ነቅቶ አገሩ ኢትዮጵያን መጠበቅ። ከዚያ ባለፈ ይህን ቦታ የሁላችንም ድርሻ አለብን መጠበቅ። ቅዱስ ጊዮርጊስ ሳይፈራ ሲያፍር በነገስታቱ ፊት እኔ የክርስቶስ አገልጋይ ነኝ፣ እኔ የክርስቶስ ሙሽራ ነኝ አለ። ለዚያ ነው ባለቤቱ በሰው ፊት ሳይፈራ ሲያፍር እሱ የመሰከረልኝ ነገስታቱን ያልፈራ መናፍቃኑን ያልፈራ አጋንንትን ያልፈራ እሱን ልጄ ወዳጄ እለዋለሁ አለ። ስለዚህ ቅዱስ ጊዮርጊስ ልጆቼ ወዳጆቼ ይልናል። የእሱን ስራ ከሰራ በነገራችን ላይ የቅዱስ ጊዮርጊስ ወዳጆች ነን ማለት የምንችለው ቅዱስ ጊዮርጊስ የሰራውን እንኳን መስራት ባንችል የተወሰነ ስንሰራ ነው። ያለበለዚያ ድማ ነኝ በማለት የኢትዮጵያ ነኝ በማለት ክርስቲያን ነኝ በማለት የቅዱስ ጊዮርጊስ ወዳጅ ነኝ በማለት መጽደቅ የለም። አይሁድ እኮ የአብርሃም ልጆች ተብለዋል። የአብርሃም ልጆች ነን በማለት የምትድኑ አይምሰላችሁ ነው ያለው። የምትድኑ የምታመልጡ አይምሰላችሁ። ለአብርሃም ከዚህ ከድንጋዮች ልጅ አድርጎ ማስነሳት ለእግዚአብሔር ይቻለዋል ነው ያለ። ክርስቶስ ያስተምራቸው። ዮሐንስ መጀመሪያ ያስተማረውን ክርስቶስ ደግሞታል። ስለዚህ እኛ የቅዱስ ጊዮርጊስ ወዳጆች ነን።
ድማ ተወላጆችን ማለት የምንችለው ቅዱስ ጊዮርጊስ የሰራውን ስራ ስንሰራ ነው። በስራ ማሳየት ነው። በስራ ማሳየት። ምክንያቱም ሰርታችሁ ጽደቁ ነው የተባለው እንጂ አውርታችሁ ጽደቁ አልተባለም። ወይ ምንም አይሰራ፣ በተግባር ማሳየት ነው። ስለዚህ ቅዱስ ጊዮርጊስ በዛሬው ዕለት እንደሚታወቀው 23 ነው መታሰቢያው። ነገር ግን ያኔ ቀዳም ሶር ስለነበረ ወደዚህ መጥቶ በየዓመቱ ሕማማቱ ላይ ከዋለ እስከ ትንሣኤ ባለው ሕማማቱ ላይ ከዋለ ወደዚህ መጥቶ ነው የሚከበረው። ስለዚህ ዛሬ ቅዱስ ጊዮርጊስን ስናከብር ቅዱስ ጊዮርጊስ በሰማዕትነት 7 አክሊል የተቀዳጀበት ከዚህ እኛ ከምንጣላበት ዓለም፣ እኛ ከማንዋደድበት ዓለም፣ እኛ እርስ በርሳችን ከምንጋደልበት ዓለም ይህ መጋደሉ፣ መጨቃጨቁ፣ አድመኝነቱ፣ ዘረኝነቱ፣ መጋደሉ፣ መዘሞቱ እኒህ ነገሮች ወደ ሌለበት ዓለም የሄደበት ነው። ያረፈበት የሞተበት ሳይሆን ያረፈበት ነው። ሞተ የሚባለው መልካም ስራ ሳይሰራ በኃጢአት እያለ በበደል እያለ ወደ ሃይማኖት ሳይመለስ ሳይጠመቅ ሥጋ ወደሙን ሳይቀበል ንስሐ ሳይገባ የሞተ እሱ ሞተ ይባላል። ሞተ ሥጋና ሞተ ነፍስ ነው። የአባቶቻችን ሞታቸው ግን እረፍታቸው ነው እና ጊዮርጊስ 7 አክሊል ከሰማይ ወርደውለታል። የሚገርማችሁ ነገር 7 ዓመት ተጋድሎ 7 አክሊል ወርዶለታል። 7 አክሊል ወርዶለታል። ቅዱስ ጊዮርጊስ በሰይፍ ሲቆረጥ የሚገርማችሁ ነገር ማር፣ ወተት፣ ውሃ ካንገቱ ወጥቷል። የኛ አንገታችን ቢቆረጥ ምንድን ነው የሚወጣው? ለምን? የቅዱስ ጊዮርጊስ ግን ምንድን ነው የወጣው? ወተት፣ ውሃ፣ ማር ነው የወጣው። 3 ነገሮች። 3 ነገሮች። ምክንያቱም ቅዱስ ጊዮርጊስ በወጣኔነት በማዕከላዊነት በፍጹምነት ተጋድሎን ያለፈው። ስለዚህ በ3ቱ ነገሮች ተጋድለሃል ለማለት 3 ነገሮች ከአንገቱ ምስክር ወጥተዋል። 7 ዓመት በተጋደለበት ልክ ደግሞ 7 አክሊል ወርዶለታል ቅዱስ ጊዮርጊስ እስከ ሞት ድረስ ታምኖ። እኛ ዛሬ ብዙ መከራ ሲደርስብን፣ ብዙ ነገር ሲደርስብን እኛ እንጨነቃለን። ቅዱስ ጊዮርጊስ ግን የ20 ጎልማሳ ነው። የሚገርማችሁ ነገር ቅዱስ ጊዮርጊስ በዚያ እድሜው የሚያስበው ስጋዊ ነገር ነው። የዛሬውን ወጣት ስናየው እንኳን እንደ ቅዱስ ጊዮርጊስ ለፈጣሪው መመስከር ቀርቶ ሱሪውን እንኳን አስተካክሎ የማይታጠቅ ወጣት ነው ያለው አይደል እንዴ? ዛሬ ሱሪውን እንኳን አስተካክሎ የማይታጠቅ ጠላት እኮ ይመጣ እውነት ለመናገር መጥቷል። ግን መጥቶልሃል፣ ጠብቀሃል። እንኳን ለመዋጋትና አገሩን ለማዳን ለመጠበቅ ቀርቶ ሮጦ የሚያመልጥ የለም። እውነት ለመናገር ማለት ነው። በዛሬው ቅዱስ ጊዮርጊስ በወጣትነት ዘመኑ ፈጣሪውን አስቦ ነው የሄደው። ስለዚህ ባለቤቱ ምን አለ? ዘአምነኒ በቅድመ ሰብእ አነኒ አምኖ በቅድማዊ ዘበሰማያት። በምድራውያን ነገስታት ሳይፈራ ሲያፍር እሱ የኔን ስም የመሰከረውን እሱ በአባቴ ፊት ልጄ ወዳጄ እለዋለሁ ብሎ አስተምሯል። ስለዚህ ይህን ቃል ቅዱስ ጊዮርጊስ ፈጽሟል። ቅዱስ ጊዮርጊስ ለ7 ዓመት ተጋድሏል እና ተጋድሎ ለእኛ አማላጅነት ኢትዮጵያን እንዲጠብቅ ገበዝ ሆኖ ተሰጥቷል። ስለዚህ በአማላጅነቱ ቅዱስ ጊዮርጊስ ይጠብቀናል፣ ያማልደናል እና ቅዱስ ጊዮርጊስ በአማላጅነቱ አይለየን። ይችን ቅድስት ቦታ ገዳም በአማላጅነቱ በጠብቆቱ እስከ ዘላለሙ አይለይብን። ይቆየን።